ዘፍጥረት መጽሐፍ ምዕራፍ 11 ከቁጥር 1 ጀምሮ እስከ 4 አነባለሁ። እንዲህ ይላል። ምድርም ሁሉ በአንድ ቋንቋና በአንድ ንግግር ነበረች። ከምስራቅም ተነስተው በሄዱ ጊዜ በሰናዖር ምድር አንድ ሜዳ አገኙ። በዚያም ተቀመጡ። እርስ በርሳቸውም ኑ ጡብ እንስራ፣ በእሳትም እንተኩሰው ተባባሉ። ጡብም እንደ ድንጋይ ሆነላቸው፣ የምድርም ዝፋት እንደ ጭቃ ሆነላቸው። እንዲሁም ኑ ለኛ ከተማና ራስ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ላይ ሳንበተንም ስማችንን እናስጠራው አሉ ይላል። ዛሬ ማወራችሁ ስለ ባቢሎንና የባቢሎናውያን ላይ የተመሰረተ አስተሳሰብን ነው ማወራችሁ። በዚህ ቃል በጣም እንደምትባረኩ እግዚአብሔርም ደግሞ የሚያስፈልጋችሁን የእውቀት ሽታ በመካከላችሁ እንደሚያፈስ አምናለሁና የዚህን ክፍል ሐሳብ ከማውራት ያስቀድሜ አንድ መሰረታዊ ነገር ላወራችሁ ፈልጋለሁ። የሰው ልጅ ከእግዚአብሔር በየጊዜው በየዘመን በየሰዓት በየሁኔታዎቹ እንደሚሸሽና ወይም እንደሚጠፋ መጽሐፍ ቅዱሳችን ላይ በብዙ ታሪክ በብዙ ሕዝብ በብዙ መጽሐፍ በብዙ አገልጋዮች ሕይወት ላይም ተመልክተናል። በብዙ አይነት መንገድ ከእግዚአብሔር ሰዎች ሲሸሹ አይተናል። የመጀመሪያው ሰው ከእግዚአብሔር የሸሸበት ሰው የእግዚአብሔርን ሐሳብ መፈጸም ያቆመበትና ከእግዚአብሔር ፕሮግራም መውጣት የጀመረበት ጊዜ መቼ ነው ካላችሁ በአዳምና በሔዋን አማካኝነት በኤደን ገነት ላይ ያሉ ሰይጣን ባቀረበላቸው አላስፈላጊ ግብዣ ሰዎች የተታለሉበትንና ከእግዚአብሔር ሐሳብ የራቁበትን መጽሐፍ በዘፍጥረት መጽሐፍ ምዕራፍ 2 ላይ እና 3 አካባቢ ላይ እንመለከታለን። ምዕራፍ 3 ላይ ይሄ የሰው ልጅ በመጀመሪያ ከእግዚአብሔር የተለየበትን ህይወት የተመለከትንበት መጽሐፍ ቅዱሳዊ ታሪክ ነው። በጣም የሚገርማችሁ የሰው ልጅ ከእግዚአብሔር ሲለይም የእግዚአብሔርን ሐሳብ መፈጸምና ማድረግ ሲያቆም ራሱ ፈቅዶ ወዶ ሊሆን ቢችልም ግን እግዚአብሔርን ለመዋጋትና ከእግዚአብሔር ጋር ለመጣላት ብሎ ሳይሆን ተታሎ የተለየበትን መንገድ ነው በመጽሐፍ ቅዱሳችን ታሪክ ላይ የምንመለከተው። ለምሳሌ አዳምና ሔዋን ከእግዚአብሔር ጋር መኖርን ይወዳሉ። እግዚአብሔርን አይጠሉትም። እግዚአብሔር አባታቸው አምላካቸው የሚያስፈልጋቸውን ነገር ሁሉ የሚያቀርብላቸው አካል እንደሆነ ያውቃሉ። ነገር ግን የቀረበላቸውን ግብዣ ተቀብለው ከእግዚአብሔር የመሸሻቸውና ከነበራቸው የክብር ህይወት የመውደቃቸው ዋናው ምክንያት ምንድነው ካላችሁ እግዚአብሔርን በማያጡበት መልኩ ግን እንደ እግዚአብሔር መሆንን በወደዱበት ሁኔታ መካከል ነው። አሁን ብዙ ሰው እግዚአብሔርን ማጣት ላይፈልግ ይችላል። እግዚአብሔርን መዋጋት ላይፈልግ ይችላል። የእግዚአብሔርን መንግስት የማፍረስ እቅድ ላይኖረው ይችላል። ነገር ግን የእግዚአብሔርን ሐሳብ መሰረት ሳያደርግ የእግዚአብሔርን መንግስትም የማውደም ሐሳብ ሳይኖረው እንኳን ሰው ከእግዚአብሔር ሊለይ እንደሚችል የምትረዱት የነ አዳምንና የነ ሔዋንን ታሪክ በምትመለከቱበት ጊዜ ለምሳሌ የሰው ልጅ ሲዘሙት የእግዚአብሔርን ፈቃድ ይተላለፋል፣ ከእግዚአብሔር ፕሮግራም ይወጣል የምንለው ሰው እግዚአብሔርን በድሎት አይደለም። ብትሰርቅ የምትበድለው እግዚአብሔርን አይደለም ሰውን ነው። ብትገድል እግዚአብሔርን አትበድልም፣ ሰውን ነው የምትበድለው። በሰው ላይ የምታደርገው የትኛውም አይነት ኃጢአት በነገራችን ላይ እግዚአብሔርን የምትበድልበትና የምታስቀይምበት ኃጢአት አይደለም። በደንብ ስሙ። ነገር ግን ሰው በሚያዝንበት ጉዳይ ላይ እግዚአብሔር እንደሚያዝን ማሰብ ከጀመራችሁ ሰው መበደል በራሱ እግዚአብሔርን መበደል እንደሆነ ታስባላችሁ። ሰው ማሳዘን በራሱ እግዚአብሔርን ማሳዘን እንደሆነ ይገባቸዋል። አዳምና ሔዋን ከኤደን ገነት ሲወጡ በመጀመሪያና በመጨረሻ ደረጃ የበደሉት እግዚአብሔርን ሳይሆን ራሳቸው። አሁን አዳም ኤደን ላይ ቢኖር ለእግዚአብሔር ምን ያመጣል? እንደው ከኤደን ቢወጣም ከእግዚአብሔር ምን ያጎላል? በኤደን ቢኖርም ለእግዚአብሔር ምንም አይነት ልማት አይሰራም። ከኤደን ቢወጣም በእግዚአብሔር ላይ ምንም አይነት ጥፋት አያመጣም። እግዚአብሔር እውነተኛ ወዳጅ ነው፣ እውነተኛ አባት ነው የምንለው በምክንያት የኔ ነገር ሲበላሽ እንኳን የራሱ ነገር እንደተበላሸበት ሮጦ የሚደርሰው እግዚአብሔር እውነተኛ ወዳጅ ስለሆነ ዙሪያክ ላይ ያለ ወዳጅ
ያንን ሰው ስለመጣልና ስለማስቀየም እና ያንን ሰውዬ ስለማሳዘን እና ራስን ስትበድል ራሱ ዝም ካለ ወዳጅ የሚመስል ጠላት ነው። እውነተኛ ወዳጅነት ከሱ ጋር ባለ ህብረት ለታደርገው ጥንቃቄ ላይ መሰረት የሚያደርግ ሰው። የሰው ልጅ በመጀመሪያ እግዚአብሔርን ሲበድል ራሱን በማሳዘንና ራሱን በመበደል ራሱን በመጉዳት ከዛን በኋላስ በደል በምድር ላይ ሲበዛ ትመለከታላችሁ። አቤልን ቃየን በሜዳ ላይ ገደለው ይላል። ቃየን የተነሳው በአቤል ላይ ነው እንጂ በእግዚአብሔር ላይ አይደለም። የሰው ልጅ በየመንገዱ በየሚናው እየበደለ ያለው ራሱንና ሰውን ብቻ ነበር። በጣም የሚገርማችሁ ግን ዘፍጥረት መጽሐፍ ምዕራፍ 11 ላይ ስትመጡ የሰው ልጅ ፕሮግራም አድርጎ እቅድ አድርጎ እግዚአብሔርን ካልበደልኩ፣ እግዚአብሔርን ካላሳዘንኩ፣ እግዚአብሔርን ካልተዋጋው እያለ ሲነሳ ትመለከታላችሁ። በሰናኦር ምድር ላይ ይላል መጽሐፍ ቅዱስ ሜዳ አገኙና አለ። እግዚአብሔር ተበተኑ ይላቸዋል። ለምን? በጊዜው የእግዚአብሔር ፕሮግራም ዓለምን መበተን። አሁን የእግዚአብሔር ፕሮግራም ምንድነው ብለህ ከጠየቀኝ ዓለምን መበተን ሳይሆን መሰብሰብ። ለዚህ ነው ዓለምን በክርስቶስ የመሰብሰብን ሐሳብ በአዲስ ኪዳን ላይ ስትመለከቱ እግዚአብሔር በዘመን መካከል ፕሮግራም የሚያረጋቸው ነገሮች እንዳሉ በእግዚአብሔር ፊት ደግሞ በጽድቅ መቆም ከፈለጋችሁ በየጊዜው የእግዚአብሔርን ፕሮግራም ማወቅ እንዳለባችሁ ማሰብ አለባችሁ። ኢየሱስ ያደረገ ትናንት ልክ የመሰለ ነገር ዛሬ ልክ ላይሆን ይችላል። በየጊዜው የእግዚአብሔርን ፕሮግራም ማወቅ አለባችሁ። በየቀኑ እግዚአብሔር በህይወታችሁ ላይ የሚያስበውን ሐሳብ፣ በየወሩ እግዚአብሔር በዘመናችሁ የሚያቅደውን እቅድ ማወቅ ካልቻላችሁ በየጊዜው እግዚአብሔርን መተላለፍ፣ እግዚአብሔርን ማሳዘን የምትችሉበት ህይወት ላይ መግባት ትጀምራላችሁ። ባቢሎን የሰው ልጅ ስልጣኔ መጀመሪያና የሰው ልጅ የእግዚአብሔርን ፕሮግራም ለማዘግየት በራሱ ፈቃድና ሐሳብ ፕሮግራም አድርጎ የተነሳበት የመጀመሪያ ታሪክ ነው። ምንም ባቢሎን የሰው ልጅ ስልጣኔ የሚጀምርበት ከተማ ቢሆንም የእግዚአብሔርንም ኪንግደም ለማፍረስ ሰው የተነሳበትም የውድቀት መጨረሻ የተገለጠበትም ታሪክ ነው። እግዚአብሔር ግን የተነሱበትን አነሳስ፣ የመጡበትን አመጣጥ፣ የሚሰሩትን አሰራር ባየ ጊዜ ቋንቋቸውን ሊደበላልቅ በመካከላቸው መጣ። በጣም የሚገርማችሁ መጽሐፉ ሲናገር እንዲህ ይላል፣ አንድ ቋንቋና አንድ ንግግር ነበር ይላል። ኢየሱስ ያድናል። ከሰማይ እግዚአብሔር ወርዶ የበተነው ቋንቋቸውን ብቻ እንዳይመስላችሁ። ቋንቋ ቢበተን ሰው አታዘገይም። አንድ ኢትዮጵያዊ ከእንግሊዛዊ ጋር የመስራት ችግር የለበትም። ንግግር የተደበላለቀበትን ሰው ግን ማንም አያቆመው። ማንም አንድ ሊያደርገው አይችልም። በቋንቋና በንግግር መካከል በጣም ሰፊ ልዩነት አለ። ቋንቋ ሁለት ኦሮምኛ ተናጋሪዎች ብለን ልናስብ የምንችለው ነገር ቢሆን፣ ንግግር ደግሞ ሁለት አንድ አይነት ሐሳብ ያላቸው ሰዎች እንደማለት ነው። ንግግር ማለት ሐሳብ ነው። በቋንቋ አንድ ሆነ በሐሳብ አንድ መሆን ካልቻልክ አንድ በሆንኮ ቋንቋ ላይ ተመስርተ የተለያየ በሆነው ሐሳብ ላይ መመስረት በፍጹም አትችልም። ሰው ከእግዚአብሔር ፕሮግራም ሲወጣ በሐሳብ ነው መከፋፈል የሚጀምረው። የእግዚአብሔርን ፕሮግራም ማድረግ ሲያቅተው፣ የእግዚአብሔርን እቅድ መፈጸም ሲያቅተው በቋንቋ ብቻም ሳይሆን በንግግር ሁሉ መሳት ይጀምራል። ለዚህ ነው ለምሳሌ ሰብስቤን ባየው ከሆነ ሰው ጋር ሰላም ነው፣ ከሆነ ሰው ጋር ግን ሰላም አይደለም። አማን ሄኖክ ከሆነ ሰው ጋር ሰላም ነው፣ ከሆነ ሰው ጋር ሰላም አይደለም። እያንዳንዳችሁ ባይዘው በህይወታችሁ ላይ የተስማማችሁትና ጭራሽ ደግሞ ልትስማሙት የማትችሉት ሰው አላችሁ በህይወታችሁ። መንፈሳዊ ስለሆንን በተለየ አይነት መንገድ አናመናፍሰው። አገልጋይ ልትሆን ትችላለህ፣ ክርስቲያን ልትሆን ትችላለህ። በህይወት ልስማማው ብትል እንኳን ልትስማማው የማትችለው ሰው አለ። አንድ ግን ከሁሉም አይነት ሰው ጋር ሊስማማ የሚችል አካል አለ።
እርሱም እግዚአብሔር ብቻ። ቋንቋቸውን ደባለቀ ይላል መጽሐፍ ቅዱስ ሲናገር። ሰዎቹ የሚሰሩት ግንብ በጣም የሚያምር ነው። የተነሱበትም አነሳስ ደስ የሚል ነው። በመካከላቸው ልዩነት የለም። ሁሉም አንድ ናቸው። አንዱ የአንዱን ነገር ይሰማል፣ አንዱ የሌላውን ነገር ያከብራል። የአንድነት ችግር የለባቸውም። እግዚአብሔር አንድነት ወዳጅ ነው። የመስራት ችግር የለባቸውም። እግዚአብሔር ስራ ወዳጅ ነው። ሰዎቹ በሚሰሩ ስራ እጅግ በጣም በፍጥነት እየሄዱ ነው። ነገር ግን የመጨረሻ ኢንቴንሽናቸው የእግዚአብሔርን ሐሳብ ማፍረስ። ጥሩ ግንብ ቢሰሩ፣ ጥሩ አንድነት ቢኖራቸው፣ ጥሩ መዋቅር ቢኖራቸው፣ የተነሱበት የመነሳት ስሜትና ምክንያት ግን የእግዚአብሔርን ኪንግደም ማፍረስ ከሆነ ብርታት ቢኖር፣ ዕውቀት ቢኖር፣ አንድነት ቢኖር ምንም አይነት ጥቅም የለውም። በህይወታችሁ ላይ እግዚአብሔር የለመናችሁትን ልመና የሚሰጣችሁ ደጋግማችሁ ስለለመናችሁ ሳይሆን የምትለምኑበትን ምክንያት እንደ እግዚአብሔር ቃል ስላወቃችሁ። ወይኔ ከኔ ጋር ናችሁ? ኢየሱስ ያድና። እኔና እናንተ የምንፈልገውን ነገር አስበው፣ እግዚአብሔር ግን ምክንያት እኛ በነገሩ ላይ ተመስርተን በምናገኘው ጉዳይ እንዴት ኢንጆይ እንደምናደርግ ስናስብ፣ እግዚአብሔር ግን ያገኘነው ነገር ለምናጣው ነገር እንዴት ምክንያት ሊሆን እንደሚችል ስለሚያስብ የለመንከውን ልመና ሁሉ በህይወት ላይ አይሰጥህም። ያስጠብቀሃል፣ ያዘገየሃል፣ ያቆየሃል። በዚህ ሁሉ ግን እግዚአብሔር የሚያቆይ የለመንከውን ልመና ላለመስጠት ነገርህን ለማጥፋት ፈልጎ ሳይሆን ከልመናክ በላይ የምትለምነውን ሰው አንተን በህይወት ላይ በሚያስፈልግ መንገድ ቀርጾ ሊሰራክ ነው። ከኔ ጋር ናችሁ? ኢየሱስ ያድናል። እስቲ አሜን በሉ። ክብር ለኢየሱስ ይሁን። ባለፈው እያወራችሁ ነበር። አብርሃም እግዚአብሔርን 25 ዓመት ሲጠብቀው በጣም በሚገርም ሁኔታ ይስሐቅን ፍለጋ ነው 25 ዓመት በእግዚአብሔር ፊት አብርሃም የቆየው። አብርሃም ይስሐቅን ሲፈልግ ነው እግዚአብሔርን የጠበቀው። በጣም በሚገርም ሁኔታ ግን እግዚአብሔር አብርሃምን ያስጠበቀው ራሱን አብርሃምን ሊያገኘው። የምትፈልጉትን ነገር ለማግኘት የምትሄዱበት መንገድ እናንተን እግዚአብሔር ለማግኘት የሚመጣበትን መንገድ ነው። የሚለምኑትን ሁሉ ሰጣቸው ይላል፣ ለነፍሳቸው ግን ክሳትን ላከባቸው። እግዚአብሔር እንደሰማክ በህይወት ላይ ትርጉም መስጠት የምትችለው የለመንከውን ልመና ማግኘት ስለቻልክ መስሎ እንዳይታይ። አንዳንድ ሰው የለመነውን ልመና እያገኘ ራሱን ግን ያጣል። ብዙ የለመንከውን ጉዳይ ከምታገኝ በእግዚአብሔር ፊት እግዚአብሔር በሚፈልግ ማንነትና ቅርጽ ራስን ብታገኝ ይሻላል። ነገም በድጋሚ ለምነ ከእግዚአብሔር የምትፈልገውን ነገር ለማግኘት ዋስናም የሆነ በእግዚአብሔር ፊት የሚፈልገውን ማንነትህን ማግኘት ስትችል። የሚለምኑትን ሁሉ ሰጣቸው፣ ለነፍሳቸው ግን ክሳትን ላከባቸው። ባይዘዌ የባቢሎን ልመናና ፍላጎት እግዚአብሔር በማይከብርበት ስፍራ ላይ መክበር መቻል፣ እግዚአብሔር በማይወደው ነገር ላይ መውደድን መግለጥ ነው። እግዚአብሔር ባዘነበት ጉዳይ ላይ መደሰት መቻል። ሰማይ በስጋ የተመሰረተ መንግስት ምንም ቢደራጅ መፍረሱ አይቀርም። ምክንያቱም መሰረቱ ስጋ ነው። የባቢሎን መንግስት ምንም አቅም ቢኖራት 2000 እና 3000 ዓመት ታሪክ ሳትኖር ነበር የፈረሰችው። እንደገና ሌላ ባቢሎን ተመሰረተች፣ እሷም ፈረሰች። አሁን ባቢሎን ከተባለ ወይ በምስራቅ ነው ወይ በምዕራብ ነው አትልም። ባቢሎን ሲባል ድሮ የነበረች አሁን ግን የሌለች መንግስት ነው የምትባል። ከእግዚአብሔር ፈቃድ ውጪ ሆነ የምትሄደው የትኛው መንገድ ለታሪክ እንኳን አሻራ ሆነ እንድትቀር ያደርጋል። እንኳን በህልውና እንኳን ያው ሆነ መኖር ለመቻል የታሪክ አሻራን በህይወት ማግኘት ለመቻል ምክንያት የሚሆነ የእግዚአብሔርን ፕሮግራም በማታገኝበት ቦታ ላይ ጥቅምህንና ፍላጎትህን ለማግኘት በህይወት በምትንደረደርበት የህይወት መንገድ ላይ ሁሉ ጊዜ ያጣህም ሁሉ ጊዜም የእግዚአብሔርን ፕሮግራም መለመነ በህይወት አዋጭ ቢዝነስ ነው። ነገ ላይ የምትፈልገውን ነገር እንኳን ባታገኝ ራስህን ታገኘዋል። አንዳንድ ሰዎች የልብስ ጉዳይ ሲያሳስባቸው መጽሐፍ ቅዱሳችን ሲናገር ሰውነት ከልብስ አይበልጥምን? ነፍስ ሳለ ከመብል አይበልጥምን? ሰው ሰውነት አግኝቶ እንዴት ስለ ልብስ ያለቅሳል?
ሰው እንዴት ነፍስ የሚባል ነገር አግኝቶ ስለሚበላ ነገር ያለቅሳል? ወፍን ወፍ አድርጎ የሰራው እግዚአብሔር በሰማይ ስትበር ለወፍ የሚያስፈልጋትን ነገር እንዴት ማቅረብ ይከብደዋል? ወፍን ወፍ አድርጎ መስራት የቻለ እግዚአብሔር። ለዚህ ነው መጽሐፍ ቅዱሳችን ሲናገር የሰማይ ወፎችን እዩ አለ። አይዘሩም፣ አያጭዱም፣ ነገር ግን አለ የሰማይ አባታችሁ ይመግባቸዋል። ወፍ ሳትዘራና ሳታጭድ የሚያስፈልጋትን ምግብና ውሃ የምታገኘው ለምንድን ነው? የተፈጠረችው ለመብረር ነው። እየዋለች ያለችው ምድር ላይ ስትራመድ ሳይሆን ስትበር ነው። እግዚአብሔር ውጤት የሚሰጥ ብዙ ስለወጣና ብዙ ስለወረድክ ብዙ ስለኮተኮትክና ብዙ ስላረስክ አይደለም። እንድትራመድ በጥራቅ ስፍራ ላይ መራመድ ስለቻልክ ብቻ። ለዚህ ነው ብዙ ሮጠው ከሩጫ በኋላ ውጤት አድርገው የሚያወሩት እንኳን በሩጫቸው ያገኙትን ፍሬ ሳይሆን ሩጫቸውን ብቻ ነው አንዳንድ ሰዎች። ምክንያቱም ሩጫ በራሱ ውጤት አለመሆኑን የምታውቁት የሮጡ ሰዎች ሁሉ በሮጡት ነገር ላይ የሩጫ ታሪካቸውን ካልሆነ በስተቀር የሩጫ ውጤታቸውን ማግኘት እንዳልቻሉ በህይወታቸው ላይ ስታዩና ስትመለከቱ ታስተውላላችሁ። መቆምም ይሻላል እንደ እግዚአብሔር ፈቃድ። መሮጥም አንዳንዴ መፍትሄ አይሆንም ያለ እግዚአብሔር ፈቃድ። ክብር ለኢየሱስ ይሁን። የሚያስፈልጋችሁን ነገር የሰጣችሁ ጌታ እመኑኝ የምትፈልጉትን ነገር አያጎርልባችሁ። ምክንያቱም የሚያስፈልጋችሁን ነገር መስጠት የቻለው እግዚአብሔር የምትፈልጉትን ነገር የማቅረብ አቅም የሌለው አምላክ ስላልሆነ። ባቢሎናውያን አባቶቻቸው በውሃ ስለጠፉ ከዚህ በኋላ በእኛም ዘመን እግዚአብሔር የፈለገውን ነገር እንዳያደርግ በሰማይና በምድር መካከል አጥር እንዘርጋ ብለው ነው የተነሱት። የተነሱበት ዋናው ጉዳይ እግዚአብሔርም ወደ ምድር ድርሽ እንዳይል እነሱም ወደ ሰማይ ድርሽ ይላል ማለት ነው። እንደ እግዚአብሔር ፈቃድና ሐሳብ ግን ይሄ ነገር የሚያስማማ አይደለም። ምክንያቱም የሰው ልጅ የተፈጠረው የእግዚአብሔርን ፕሮግራም ሊፈጽም፣ እግዚአብሔርን ሊያመልክ፣ ስለ እግዚአብሔር ሊያወራ ሊበትናቸው ወደደበት ሰዓት ላይ መሰብሰብን የሚሰብክ ሰው የእግዚአብሔርን ፕሮግራም የሚተላለፍ እግዚአብሔር ካስታረቀው ነገር ጋር የሚታረቅ እግዚአብሔር ካጣላው ነገር ጋር ደግሞ የሚጣላም እንደማለት ነው። ካጣላው ነገር ጋር የሚታረቅ ካስታረቀው ነገር ጋር የሚጣላ ማለት ነው። ባይዘወይ እግዚአብሔር ድርሽ እንዳትሉ ያጣላችሁ አካል አለ። እግዚአብሔር ደግሞ ሁልጊዜም እንዳትለዩት ያስታረቃችሁም አካል አለ። ለምሳሌ አይሁድን ከአሕዛብ ጋር ክርስቶስ መስቀል ላይ አስታረቀ አይደለም? ዓለምን ከእግዚአብሔር ጋር ግን ያስታረቀም የሚያስታርቅም ማንም የለም። አሜን በሉ። አልገባችሁ? እያወራ ያለሁትን ነገር በደንብ ስሙ። በእግዚአብሔር ሕይወት ላይ ድል ፈንታ አለኝ ብለህ በክርስቶስ በኩል ከእግዚአብሔር ጋር ታርቀ ከዓለም ጋር ካልታረኩ ካልክ ከዓለም ጋር ልትታረቅ በፈለክበት በዚያው ሰዓት ከእግዚአብሔር ጋር እየተጣላክ እንደሆነ ማሰብ አለብህ። ከዘፈን ጋር እየተጣላ ነገር ግን መታረቅ ካሰብ ከየትኛውም ስጋዊ ነገር ጋር ተጣልተ መታረቅን ካሰብ ከእግዚአብሔር ጋር የመጣላትን ያህል ውሳኔ ነው በህይወት እየወሰንክ ያለው። ሁለት ነገር ይዞ መቀጠል አይቻልም። ለአንድ ልጅ ሁለት አባት የለውም። ምናልባትም ለአንድ አባት ሁለት ልጅ ቢኖረው። አሜን በሉ። በታሪክም ቢሆን ለአንድ ባሪያ ሁለት ንጉስ የለውም። ምናልባትም ለአንድ ንጉስ 10 እና 20 ባሪያ ቢኖረው ነው። ካነገስ ካይቀር በህይወት አንድ ንጉስ አንገስ። አሜን በል። ካከበር ካይቀር በዘመን አንድ ጌታ ብቻ አክበር። ዓለምንም እግዚአብሔርንም ወዶ መኖር አይቻልም። አንዴ ስለ ኃጢአታችን መስቀል ላይ ሞተው ሁልጊዜም ለሱ ሞተን እንድንኖር። የባቢሎን አስተሳሰብ ያለው ሰው በምኞቱ ነው የሚረካው። ምኞቱን ካገኘ የዛ ሰው ነገር ከዛ ጊዜ ጀምሮ ሞልቷል። የእግዚአብሔርን ፈቃድ የሚያደርጉ ሰዎች ግን የደስታቸውን መለኪያ የሚለኩት በእግዚአብሔር ደስታ ልክ ብቻ። ባገኙት ማግኘትም ልክ አይደሰቱም፣ ባጡትም ማጣት ልክ አይደሰቱም። ቀኝ እጃችሁን ከፍ አድርጉ። ለባራካ ባሶ ባሪያን ተላፋን
በጌታ በኢየሱስ ስም እጸልያለሁ። ከዚህን ሰዓት ጀምሮ የባርነት ቀንበር ከላያችሁ ላይ ተነሳ ይሁን። የባርነት ቀንበር ከላያችሁ ላይ የተነሳ ይሁን። የባርነት ቀንበር የተነሳ ይሁን። ራሎ ካፓራማንቶሎፌኖስ የባርነት ቀንበር ከላያችሁ ላይ ይነሳ። አንዳንድ ሰው ለምቾቱ ባሪያ ነው። እግዚአብሔር ግን ከቀንበራችሁ በኢየሱስ ስም ፈታችሁ። ከቀንበራችሁ በኢየሱስ ስም ፈታችሁ። ኦባላባ ሳክራት ያተላፋር ባርነት በዘመናችሁ ላይ አይቀጥልም። ባርነት በቤታችሁ ላይ አይቀጥልም። እስቲ አይቀጥልም በሉ። አይቀጥልም በሉ። እስቲ እኔ በሉ። እስቲ የንጉስ ልጅ ነኝ። በባርነት ውስጥ በሉ አልኖርም። እኔ በሉ እስቲ የንጉስ ልጅ ነኝ። በባርነት ውስጥ አልኖርም። ቆይ በደንብ ስሙ። ያዕቆብ በወንድሙ ተሰዶ ወደ አጎቱ ወደ ላባ ቤት ገባ ይላል መጽሐፍ ቅዱስ። በላባ ቤት በነበረበት ጊዜ ከታላቂቱ ይልቅ ታናሽቱን ወደዳት ይላል። ብዙ ዘመን ካገለገለ፣ ብዙ ዋጋ ከከፈለ፣ ብዙ ጊዜ ደሞዙ ከተቀየረበት በኋላ ታናሽቱን ልጅ ካገኘና ያችን ሴት ካገባበት ጊዜ ጀምሮ በደንብ ስሙኝ፣ ከዛች ሴት ዮሴፍን ሲወልድ በያዕቆብ ሕይወት ላይ አንድ ነገር መጣ። በላባ ቤት ተገዝቼ የኖርኩበት ጊዜ ይበቃል አለ። አሜን በለው እስቲ። ሚስቴን ስጠኝና ልውጣ አለ። ክብር ለኢየሱስ ይሁን። ስሙኝ፣ ከታናሽቱ ቀድሞ ያዕቆብ የወለደው ዮሴፍን፣ ዮሴፍ ደግሞ ለእስራኤል ሕዝብ የአርነት ምክንያት ነው። በባርነት ምድር እስራኤል አርነት አግኝቶ መኖር የቻለው በዮሴፍ በኩል። ለአርነታችሁ ምክንያት የሆነው አካል በሕይወታችሁ ላይ መጥቶ ጌታ ምስክሬ ነው፣ አምናችሁ ተቀበሉ። በባርነት አትኖሩ። በጌታ በኢየሱስም በባርነት አትኖሩ። በባርነት አትኖሩ። በባርነት አትኖሩ። በባርነት አትኖሩ።